ናሽናል ባንክ ያወጣው ህግ ከ200 ሺህ ብር በላይ ሊወጣ አንድ ሰው ሊያወጣ አይችልም ከባንክ። ያው ይገባችኋል ፐርፐዙ ሌብነት ለመቀነስና ቅድም ያልኳቸውን የኢኮኖሚክ ስብራት ለመከላከል ስለሚያግዝ ነው። ሁለተኛው ከ1.5 ሚሊዮን ብር በላይ የያዘ ሰው ህገወጥ ነው የሚል በአሁኑ ዝውውርም ከ1.5 ሚሊዮን ብር በላይ የያዘ ሰው አውቶማቲካሊ ቮይድ ነው፣ ይወረሳል፣ ገንዘቡ ይወረሳል። መከላከያ ከወረሰው መከላከያን ለማጠናከር እንጠቀምበታለን። ለኛ ሰጡን መከላከያዎች ውረሱትና እናንተ አቅማችሁን አጠናክሩበት ገንዘቡ። እኛ የምንፈልገው ህገወጥ ገንዘብ ይጠፋ ብቻ። ስለዚህ የተወረሰው ፖሊስም ከወረሰ መከላከያም ከወረሰ የሴኩሪቲ ተቋማት የሚጠናከሩበት ይሆናል። ከባንኮች አንጻር ሁለት አይነት አሰስመንት ነው ያለን። አሁንም ህገወጥነትን የሚያስፋፉ ባንኮች አሉ፣ ፎርጂድ የሚሰበስቡ ባንኮች አሉ። አሁንም የኢትዮጵያ ባንኮች ሆነው እነዚህ ባንኮች ከደህንነት ተቋማት ጋር ግልጽ እቅድ ነው ያወጣ ነው። በእያንዳንዱ ብራንች የሚታይም የማይታይም የሴኩሪቲ ተቋማት አሉን። ቨርቹዋሊም ፎሎ እናደርጋለን፣ ፊዚካሊም ፎሎ እናደርጋለን። አንድ ባንክ የኢትዮጵያን 50 ብር በዘር በሃይማኖት በሰፈር ሊያጭበረብር ከሞከረ ዘ ኔክስት ሞርኒንግ ባንክ አይደለም። ይሄ እንድታቁት። ከፍተኛ የሆነ የተወናበደ ሀብት ነው ያለው። ጠንከር ያለ እርምጃ እንወስዳለን። ጥንቃቄ የተሞላበት ስራ እንድሰሩ የምንፈልገው አንዲት ብር ፎርጂድ፣ ለምሳሌ ፎርጂድ ናሽናል ባንክ ከእናንተ ሲቀበል በማሽን ብቻ ሳይሆን በሰውም ቼክ ያደርጋል። ሳምፕል ብቻ ሳይሆን እያንዳንዷን ብር ቼክ ያደርጋል። ከየትኛውም ባንክ አልፎ የመጣ ፎርጂድ ካለ ስለዛች ገንዘብ አለ የምንነጋገረው። ከዛ ባሻገር ይሆናል ንግግሩ ማለት ነው። እያንዳንዱ ባንክ እንደ ተራሚሽን ወስዶት እንዳይንቀሳቀስ ከወዲሁ በጥንቃቄ እንድታስቡት ታሳስባችሁ ፈልጋለሁ። ጠንከር ያለ እርምጃ በመውሰድ ስለምናስተካክል ባንኮች ማጭበርበር የሚባል ነገር አይሰራም። የምታጭበረብሩ ከሆነ ለማጭበርበር የውጭ ባንኮች ይምጡና ይስሩት። ማገድ አያስፈልገንም፣ ፊንቴክ ምናምን ብለ መጨነቅ አያስፈልገንም። ሞባይል ባንክ ይፈጠር። እናንተን ፕሮቴክት ማድረግ ያስፈልገው የሀገር ኢኮኖሚ እንዳይጎዳ ባለቤት ሆናችሁ ታግዛላችሁ የሚል እምነት ስላለን፣ ያን ማድረግ ካልቻላችሁ የባለቤትነት ስሜት ከሌለ ኬንያ ገባ ደቡብ አፍሪካ ለውጥ የለው። ያን በፖሊሲ አንከላከልም ማለት ነው። ፎርጅድ ገንዘብ፣ ህገወጥ ገንዘቦች የጸጥታ ተቋማት ባወጣችሁት እቅድ መሰረት በጣም ጠንከር ያለ እርምጃ እየወሰድን ኢኮኖሚው የምናረጋጋበት መንገድ እንከተላለን። ከባንኮች የምንፈልገው አሁን በወጣው መመሪያ መሰረት በውይይት የምናስተካክለው ካለ እንደተጠበቀ ሆኖ በዚያ መመሪያ መሰረት ብቻ መፈጸም ነው ትራንዛክሽኑ።